ሕማማት ምዕራፍ 4 የመከራ ጉዞ ወደ መከራ። አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጄ ብሎ የጠራው የፈጣሪ ምስጢረኛ የሆነ ሰው ነው። በአምላኩ ትእዛዝ ሀገሩንና ወዳጆቹን ዘመዶቹን ትቶ የወጣው ይህ መናኝ በድንኳን የሚኖር ምስኪን ስደተኛ ቢሆንም በድህነቱም እንግዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገድ ክብር የበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆኑም ልጅ ያገኙት ግን ካረጁ በኋላ ነበር። ባለተስፋውን ልጅ ይስሐቅን ሲወልዱ ሳራ 90 ዓመቷ ሲሆን አብርሃም ደግሞ 100ኛ ዓመቱን ደፍኖ ነበር። ከዚህ ሁሉ በኋላ እግዚአብሔር አብርሃምን እንዲህ አለው፣ የምትወደውን ወንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። ዘፍጥረት 22። የምትወደውን አንድ ልጅህን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው! አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኖሮ እነዚህን 3 ቃላት መከራከሪያው በሆኑ ነበር። እንዴት ሰዋው ትለኛለህ፣ የምወደውን አንድ ልጄን ይስሐቅን እንዴት አድርጌ ብሎም በተብከነከነ ነበር። እግዚአብሔር እነዚህን 3 ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲትም ቃል አልተነፈሰም። ለምን? ሀገሩን ከሞላ በግ እንዴት ልጄን እንድሰዋው ፈለክ? ከዚህ ቀደም ልጁን የሰዋስ ማን አለ ብሎ አልጠየቀም። የይስሐቅ ዘር እንደሚበዛና በምድር ላይ እንደሚያፈራ ነግረኸኝ አልነበረምን? እኔ ከሰዋሁት ቃል ኪዳንህ ተቋረጠ አይደለምን? ልጁንስ ካረደው በኋላ ዘሩ የበዛ ወዴት አለ ሊል ይችል ነበር። አባት ያደረግከኝ ለዚህ ነው? የልጄ ገዳይ ልታደርገኝ ነው? መሞቱን ከፈለክ ለምን አንተ አትወስደው? የኔን እጅስ ስለምን በደም ታቆሽሸዋለህ ብሎ መሞገትም ይችል ነበር። አብርሃም ግን አንድ ጥያቄ እንኳን አልጠየቀም። አብርሃምን በማለዳ ተነስቶ አህያውን ጫነ፣ 2ቱንም ሎሌዎችና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በ3ኛው ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ዘፍጥረት 22። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሳ። የማለዳውን አቆየው። በእውነት አብርሃም ያ ማለዳ ከመንጋቱ በፊት የነበረችዋን ሌሊት እንዴት አሳልፏት ይሆን? ነገ ተጓዥ ነኝ ብሎ ሀሳቡን ጥሎ ተኝቶ ይሆን? 100 ዓመት ሙሉ ጠብቆ የተሰጠው ልጁን እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ሚስጥሩን በልቡ የያዘው ጻድቁ አብርሃም በዛች ሌሊት እንዴት ተጨንቆ ይሆን? ዘርህንና ወገኖችን ትተህ ውጣ ብሎ ተአምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠው ዘሩን ይስሐቅን ሰዋልኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን? በህሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ልጅሽን ልሰዋው ነው ብዬ ልነግራት የምችለው? ለይስሐቅስ እንዴት ልሰዋህ ነው ብዬ እነግረዋለሁ? ይስሐቅስ እንዴት ለመሞት ይፈቅዳል? እሱ እሺ ቢለኝ እንኳን እንዴትስ ችዬ በልጄ ላይ ቢላውን አነሳዋለሁ? ሰዎቼው ስመለስስ ምን እላለሁ? ሳራ ስትሰማ ምን ትለኛለች ብሎ ሲያስብ አድሮ ይሆን? የዚያን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሳ። መሰዋቴ ካልቀረ እስቲ ከልጄ ጋር ትንሽ የመሰናበቻ ጊዜ እንኳን ላሳልፍ፣ የልጄ ፍቅር ልጥገብ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሳ። የአብርሃም የህሊና ፈተና ማልዶ ተነስቶ ሲወጣም አላበቃም። እግዚአብሔር ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ መስዋዕት አድርገህ ሰዋው እንዳለው ልብ እንበል።
አብርሃም በሚኖርበት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሰዋት ግን የታዘዘው በሞሪያ ምድር ገና በሚነገረው ተራራ ነው። ስለዚህ እስከዚያ ድረስ አብርሃም ልጁን ይዞ ለ3 ቀናት ያህል መጓዝ ነበረበት። እስከ ተባለው ስፍራ እስከሚደርስ ድረስ አብርሃም ከሚወደው አንድ ልጁ ይስሐቅ ጋር ለ3 ቀናትና ለ3 ሌሊቶች አብሮ አሳለፈ። ልጁን አርዶ ሊሰዋ ለሚጓዘው ለአብርሃም እነዚያ 3 ቀናት እጅግ ረጃጅም የጭንቅ ቀናት ነበሩ። ሊሞት እንደሆነ የማያውቀው ትንሹ ይስሐቅ ከአባቱ እግር እየተከተለ ሲራመድ እንደ ወትሮ አባቴ ሆይ እያለ በፍቅር ሲጠራ፣ በታዛዥነት ከአባቱ ጋር ሲጓዝ፣ ደክሞት ሲተኛ፣ እያንዳንዱ ሂደት አብርሃም ለልጁ ያለውን ፍቅር የሚቆሰቁስና ስቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ላይወስደውና የተኛው ልጁን ሲያይ ሊያድርም ይችላል። በ3ቱ ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለውን እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው በእነዚያ ቀናት ልጁን በሕሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደነበር ግን ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቃኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል የማያጥፈው አምላክ ልጄን እንድሰዋው ቢያደርገኝም እንኳን ልጄን ከሞት አስነስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልቡ ውስጥ ነበረ። ዕብራውያን 11። ወደ ስፍራው ሲደርሱ አብርሃም 2ቱን ሎሌዎቹን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ሎሌዎቹን ለማታለል እየዋሸ ሳይሆን ልጁን ቢሰዋውም እንኳን እግዚአብሔር እንደሚያስነሳለት ከነበረው ተስፋ የተነሳ ነበር። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱም እሳቱና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆይ ልጄ አለው። እሳቱና እንጨቱ ይኸው፣ የመስዋዕቱ በግ ግን ወዴት ነው አለው። አብርሃምም ልጄ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያ ሰራ፣ እንጨትም ረበረበ። ልጁንም ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆን ካሁን አውቄአለሁ አለው። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መስዋዕት አድርጎ ሰዋው። ዘፍጥረት 22። እግዚአብሔር ይህንን ጻድቅ ሰው ስለምን ሊፈትነው ወደደ? በዚህ የሕሊና ጭንቀት ውስጥ እንዲያልፍስ ለምን አደረገው? እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆንም ያውቅ የለምን? ቅዱስ ያዕቆብ ዘስሩግ እንዲህ ሲል ይጠይቃል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህን ጻድቅ የማያውቀው ከሆነ ስለምን ወዳጅ አደረገው ብሎ ከጠየቀ በኋላ ይህን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድማል። ሊቁ በአርብ ስቅለት ዕለት በቤተ ክርስቲያናችን በሚነበበው ድርሳኑ ይህ ምስጢር ምንድን ነው የሚለውን ሲገልጽ እግዚአብሔር ይስሐቅ መስዋዕቱን ፈልጎ አይደለም፣ ለታላቁ የእግዚአብሔር ልጅ መገደል አርአያና ምሳሌ ሆን ዘንድ ነው እንጂ ማለት ነው። ግብረ ሕማማት ዘአርብ። ይህን ከማብራራታችን በፊት ጌታችን የተናገረውን አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ
አንተ ከአባታችን ከአብርሃም ትበልጣለህን ብለው ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው አላቸው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዮሐንስ 8 ጌታችን ከአብርሃም በፊት ነበርኩ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያ ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየ፣ ደስም አለው የሚለው ቃል ግን ጥያቄ ያስነሳል። ጌታችን ቀኔ ያለው የትኛውን ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶትስ ደስ ያለው መቼ ነው? የዚህ ጥያቄ መልስ ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለበት ዋነኛው ምክንያት አብርሃም የእግዚአብሔርን ልጅ ቀን እንዲያይ ነበር። ቅዱስ ጳውሎስ በምሳሌ አገኘነው እንዳለ አብርሃም በዚያ ተራራ ጌታችንን አየው። ወተፈስሐ አብርሃም በዕለተ ወልደ እግዚአብሔር ዘርእየ በአምሳለ ወልዱ። አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው። አብርሃም ወደ ተራራው እስከሚደርስ ለ3 ቀናትና ሌሊቶች በህሊናው ውስጥ ልጁ ይስሐቅን ሰውቶ በሐሳቡ መቃብር ውስጥ ልጁን ገድሎ የሰነበተው ለካንስ 3 ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔር ልጅ ያይ ዘንድ ነበር። ልጁን በመሰዋት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተነገረለትን ለገዛ ልጁ ያራራለትን የእግዚአብሔር አብ የፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳው ነበር። ዮሐንስ 3 አንደኛ ዮሐንስ 3 ሚስጥረ ሥላሴን በድንኳኑ የተማረው አብርሃም ሚስጥረ ሥጋዌን በሞሪያም ተራራ ይማር ዘንድ ይገባው ስለነበር ነው። ነገሩን አለ እንጂ አብርሃምስ ሁለቱን ሚስጥራት ብቻ በመማር ሳይወሰን በግዝረት ሚስጥረ ጥምቀትን፣ በመልከ ጼዴቅ ሚስጥረ ቁርባንን፣ በይስሐቅ ከሞት መዳን ደግሞ ሚስጥረ ትንሣኤን የተማረ ብሉይ ኪዳን ላይ ቁጭ ብሎ የሐዲሳት ጉባኤ ላይ የዋለ ሚስጥር ያደላደለ ሊቅ ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚህ ቆዩ ለምን አላቸው የሚለውን የእግዚአብሔር ልጅ ቀን ያይ ዘንድ ብቻውን ሊወጣ ስለወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችውን ዕለተ ዓርብ እንዳያት እንደዚህ ያብራራል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨቱን መሸከሙ የጌታችን የክርስቶስ ዕፀ መስቀልን የመሸከሙ አምሳል ነው። ያ ባይሆን ኖሮ ከአገልጋዮች አንዱን አንተ እንጨቱን ተሸከም፣ ወደ ተራራ ውጣ፣ አድርሰህም ወደ ቦታ ተመለስ እንዴት አይለውም ነበር። ነገር ግን ይህን ያደርግ ዘንድ የጌታ ምስጢር አላሰነበተችውም ይላል። ይህን ያደርግ ዘንድ የጌታ ምስጢር አላሰናበተችውም ይላል። መድኃኔ ዓለም ክርስቶስ የሚሞትበትን የእንጨት መስቀል ተሸክሞ ተራራ እንደወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራ ጫፍ ወጣ። በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ። የአብርሃም ሎሌዎች አህያውን ይዘው ከተራራው በታች እንደቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ አይሁድና ተከታዮቻቸው ከተራራው ከቀራንዮ ምስጢር የተለዩ ሆኑ። የሚያስደንቀው ጌታችን የተሰቀለበት ቀራንዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያ ተራራ ራሱ መሆኑ ነው። አብርሃም በዚያች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችውን የመድኃኒትን ቀን ዕለተ ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመስዋዕቱ በጌታ አለ
ብሎ በመጠየቅ ራሱ መታረዱ እንዲቀርለት ወይም እንዲያልፍለት የሚያደርግ ጥያቄን ባቀረበ ጊዜ አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፍ ያለው የጌታ ቃል ለአብርሃም በምሳሌ ተገለጸለት። ስለዚህ አብርሃም የክርስቶስን ቀን አየ፣ ደስም አለው። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነጻነት አይገዛም፣ ነጻነታችን ሊሆን የሚችለው በእርሱ ቁስል ሁላችንም የተፈወስነው በመድኃኒታችን ሞት ብቻ ነው ይላል። አብርሃም አንድ በግ በዱር ውስጥ ቀንዶቹ በዛፉ ቅርንጫፎች ታስረው አየ። በይስሐቅ ፈንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔርን ልጅ ያየው ባልተሰዋው በልጁ በይስሐቅ ነው ወይስ በተሰዋው በግ? ከሁለቱ የትኛውን የክርስቶስ ምሳሌ ሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌ ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደተሸከመ አየው። ከዛፍ ሐረግ ውስጥ እንደታሰረ በመጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘውን ሕፃኑ ክርስቶስን፣ ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የሾህ አክሊል የደፋውና በኋላ ዕፀ ሳቤቅ ከተባለው መስቀል ጋር የተቸነከረውን ክርስቶስን አየው። ይስሐቅና በጉ የክርስቶስ የአምላክነቱና የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስ በስጋ መሞት፣ በይስሐቅ አለመሞት ውስጥ ደግሞ የክርስቶስን በመለኮቱ የማይሞት መሆኑን አየ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። አንደኛ ጴጥሮስ 3። ስለዚህ አብርሃም ጌታችን እንዳለው ዕለተ ዓርብን አይቶ ደስ አለው፣ ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊ አብርሃም ለያዘው ቢላም ሐዲስ ኪዳናዊ ትርጓሜ አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ ያውቃለሁ፣ የመሰዊያውን ተራራ ሳይ ጎልጎታን አውቃለሁ፣ ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበትን ጦር አያለሁ ይላል። አብርሃም በዚህ ታሪክ መሰረት ልጁን በሕሊናው መሰዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋው በጉን ነበር። ከአብርሃም በኋላ የተነሳ ዮፍታሔ የተባለ መስፍን ደግሞ በግ ሊሰዋ ሲገባው በበግ ፈንታ ልጁን ሰውቷል። እግዚአብሔር አብ ያደረገው ነገር ግን ከአብርሃምና ከዮፍታሔ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላሉ ባለቅኔዎቹ አባቶቻችን። አለቅነትም በጫንቃው ላይ ነው። ቤተ ክርስቲያናችን ስቅለትን በምታከብርበት በዕለተ ዓርብ ዕጣን የሚታጠንባቸው ጥናዎች በገመድ ትሰቅላቸዋለች። ካህናቱ በእጃቸው ይዘው የሚያጥኑበትን ጽንሐ በዚያች ቀን ግን በገመድ አስረው ከርቀት እየወዘወዙ ጢሱ እንዲወጣ ያደርጋሉ። ይህን የሚያደርጉት ራሱን ስለ ሁላችን ኃጢአት የተወደደ ዕጣን አድርጎ ለአባቱ ያሳረገው መዓዛው ያማረው ዕጣን መድኃኔ ዓለም ክርስቶስ በዚያች ዕለት በሮማውያን ወታደሮች ከኋላና ከፊት በገመድ ታስሮ እየተጎተተ ሲንገላታ ከፊት ያለው ሲስበው በፊቱ ሲወድቅ፣ ወደ ኋላ ያለው ሲስበው ወደ ኋላው ሲወድቅ የዋለበት ዕለት ስለሆነ ነው። ለነገሩ የካህናት አለቃ ኢየሱስ ክርስቶስ በተሰቃየባት በዚያች ዕለት ምን ክህነት አለን ብለው ያጥናሉ? ሊቀ ቀዳሲያን በሞተባት ዕለትስ ምን አይነት ቅዳሴ ሊቀድሱ ይችላሉ? ስለዚህ እየተወዘወዘ ከጥናው የሚወጣው ጢስ በበጎ መዓዛ ክፉ ሽታን እንደሚያርቅ የሁላችንን የኃጢአት ሽታ ለማራቅ የተንገላታውን ጌታ እያሰቡ ቀሳውስት ከሚያራራ ዜማ ጋር
በስጋ ሞትን የቀመስከው ሆይ እያሉ ማዕጠንቱን ይወዘውዛሉ። ጌታችን እንዲሰቀል ተፈርዶበት ከጲላጦስ ግቢ እያዳፉ ሲያስወጡት ከኋላና ከፊት አስረው እየጎተቱት እየወደቀና እየተነሳ 28 ደረጃዎችን መውጣትና መውረድ ነበረበት። ከዚያ በኋላ እስከ ጎልጎታ ጫፍ ድረስ ያለው መንገድ የተጓዘው ለ3 ሰዓታት ያህል ነው። አሁን በሚታወቀው እንኳን ብንሄድ ከጲላጦስ ቤት እስከ ቀራንዮ ያለው ስፍራ እጅግ በጣም ቀስ ብሎ ለሚሄድ ሰው እንኳን 1 ሰዓት ሊወስድበት አይችልም። በአጠቃላይም ኢየሩሳሌምን ከየትኛውም በሮቿ ተነስተን ወደ ሌላው ጫፍ ብንሄድ 1 ሰዓት ሊወስድብን አይችልም። ይህን አጭር መንገድ ግን ጌታችን በዕለተ ዓርብ ለማቋረጥ 3 ሰዓታት ያህል ፈጅቶበታል። ይህም የተሸከመውን መስቀል ክብደት ብቻ ሳይሆን በሚሄድበት ጎዳና ላይ የደረሰበትን ድብደባ፣ መጎተት፣ መውደቅ፣ መነሳት የሚያሳይ ነው። ሮማውያን ወታደሮች በጦር ሜዳ ጭካኔ ጌታችንን ከበው እየደበደቡ ሲወድቅ በወደቀበት እየረገጡ እስከ ቀራንዮ አድርሰውታል። ጌታችን ተራራውን የወጣው የርብራብ የሚሆን እንጨት ተሸክሞ ከአባቱ ጋር እየተጫወተ እንደወጣው እንደ ይስሐቅ አልነበረም። እጅግ ከባድ የሆነውን መስቀል በቆሰለ ትከሻው ላይ ተሸክሞ እየወደቀ እየተነሳ ወደ ቀራንዮ ተጉዟል። 38 ዓመት የተኛውን ሰው አልጋህን ተሸከም ባለው ጊዜ በሰንበት አልጋህን ልትሸከም አይገባም ያሉት ሕግ ጠባቂዎች አይሁድ ከሰንበትም አልፎ በፋሲካ በዓል ጌታችንን መስቀል አሸክሞ በመሄዳቸው ሕገ እግዚአብሔርን ለገዛ ፍላጎታቸው መፈጸሚያ ብቻ እንደሚጠቀሙበት አሳዩ። እነሱ ግን ለክፋት ያሸከሙት መስቀል ግን ለእኛ ለክርስቲያኖች ጌታችን እንደ ድል አድራጊ ንጉሥ የተሸከመው የድል ምልክት ሰንደቅ ዓላማ ሆነ። ሕዝብና አሕዛብን የገዛበት ያለቅነቱ በትረ ስልጣን መስቀሉን በጫንቃው ተሸክሞ በመውጣቱ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ነቢዩ ኢሳይያስ የተናገረለት ትንቢት መፈጸሙን የሚያሳይ ነው። ኢሳይያስ 9። መስቀሉ የጌታችን የድል አድራጊነቱ ምልክት በመሆኑ ምክንያት ቤተ ክርስቲያናችን በካህናቱ እጅ በቤተ መቅደሱ ጉልላት በምእመናን ሰውነት ላይ እንደ ማህተም በማድረግ የመድኃኔ ዓለም የመስቀሉን ምልክት ኃይል ትሰብካለች። ማህሌታዊው ቅዱስ ያሬድ እንደተናገረው መስቀሉን በሰውነታችን ተሸክመን እስከ መዞር የደረስነውም የተሰቀለው ጌታችን በድል አድራጊነት ተሸክሞት የወጣው የክርስቲያኖች ሰንደቅ ዓላማ የመስቀሉ ምልክት ስለሆነ ነው። የተሰቀለበት መስቀልና ምልክቱን ማክበርም የተሰቀለውን መድኃኔ ዓለም ከማክበር የሚመነጭ ነውና መስቀሉ በመድኃኒታችን ደም የተቀደሰ መሆኑን እያሰብን ከነቢዩ ዳዊት ጋር የጌታችን እግሮቹ በሚቆሙበት ስፍራ እንሰግዳለን። መዝሙር 131። ጌታችን መስቀሉን ተሸክሞ ሄደበት ፍኖተ መስቀል ዛሬ ከመላው ዓለም የሚሄዱ ጎብኚዎች መስቀል ተሸክመው እየጸለዩ የሚሳለሟቸው 14 ምዕራፎች ያሉት ሲሆን እነዚህም በጲላጦስ የተፈረደበት ስፍራ፣ መስቀሉን ያሸከሙበት ስፍራ፣ ለመጀመሪያ ጊዜ የወደቀበት፣ ከእናቱ ጋር የተገናኘበት፣ የቀሬናው ስሙ መስቀሉን የተሸከመበት፣ አንዲት ሴት ፊቱን በማበሻ ጨርቅ የጠረገችበት፣ ለሁለተኛ ጊዜ የወደቀበት፣ የኢየሩሳሌምና የገሊላ ሴቶች ያለቀሱበት፣ ለሶስተኛ ጊዜም የወደቀበት፣ ልብሱን የገፈፉበት፣ ከመስቀሉ ጋር የቸነከሩበት፣ በተተከለው መስቀል ላይ የሞተበት፣ ቅዱስ ሥጋው ከመስቀሉ ወርዶ በእናቱ ደረት የተደገፈበትና የተገነዘበት፣ በመቃብር ያረፈበት ናቸው። ከእነዚህ ከ14 ምዕራፎች ውስጥ 3ቱ
ጌታችን ከግርፋቱ ጽናትና ድካም የተነሳ መስቀሉን ይዞ የወደቀባቸው ሲሆኑ የቀሩት ምዕራፎችም እያንዳንዶቹ በመጽሐፍ ቅዱስ የተመዘገቡ ጥቂቶቹ ደግሞ በትውፊትና በታሪክ የሚታወቁ ክስተቶች ናቸው። ሁሉንም ምዕራፎች እንደ ርዕሰ ጉዳያቸውና እንደ አስፈላጊነታቸው በየቦታው እንመለከታቸዋለን። የአሌክሳንድሮስና የሩፎስ አባት ቅዱስ ጎርጎርዮስ ዘእንዚናዙ በፋሲካ ትምህርቱ ላይ ከሌሎች ጋር ከመደሰት ይልቅ ከክርስቶስ ጋር መከራ መቀበል ይሻላል፣ አንተም ስምዖን ቀሬናዊ ከሆንክ አሁኑኑ መስቀሉን ያዝና ክርስቶስን ተከተለው ይላል። በእርግጥም የክርስትና ትርጉም እኔን ለመከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚለው አምላካዊ ጥሪ መቀበል ነው። ማቴዎስ 16። በዚህ ጥሪ ላይ መስቀል የተባለው ቃል በቃል ዕፀ መስቀሉን ስለመሸከም ሳይሆን መከራን ስለመታገስ ቢሆንም የቀሬናው ስምዖን ግን ይህንን ቃል ወደ ትርጉሙ መግባት ሳያስፈልገው ራሱ መስቀሉን ተሸክሞ ጌታችንን የተከተለው ሰው ነው። ስምዖን የመጣው ከቀሬና ነበር። በቀሬናም በኩል ባሉት በሊቢያ ወረዳዎች የሚለው ቃል እንደሚያስረዳን ቀሬና በሰሜን አፍሪካ በዛሬዋ ሊቢያ አካባቢ የምትገኝ ስፍራ ናት። ሐዋርያት ሥራ ምዕራፍ 6። በዚህች ቀሬና በተባለች ስፍራ ብዙ አይሁዳውያንና ከአሕዛብ ወደ ይሁዲነት የገቡ ሰዎች የሚኖሩባት ሲሆን የነጻ አውጪዎች ምኩራብ የምትባል የራሳቸው ምኩራብ ያለቻቸው ማህበረሰቦች ነበሩ። ሐዋርያት ሥራ 2። ስምዖን ከቀሬና ወደ ኢየሩሳሌም የፋሲካን በዓል ለማክበር ከመጡ ብዙ ሰዎች አንዱ ነበር። ጌታችን እጅግ ከባዱን መስቀል ተሸክሞ ወደ ቀራንዮ ኮረብታ በሚጓዝበት ወቅት መንገድ አላፊው ስምዖን በዚያ መንገድ እያለፈ ነበር። ማርቆስ 15። ጌታችን ከመስቀሉ ክብደትና ከሰውነቱ መቁሰል ከድካሙ ብዛት የተነሳ መስቀሉን ተሸክሞ በድጋሚ ሲወድቅ ያዩት ወታደሮችና ሊቃነ ካህናት ስጋት ውስጥ ወድቀው ነበር። የሰጉት ለጌታችን ደህንነት በማሰብ ሳይሆን የተፈረደበትን የመስቀል ላይ ሞት ተቀብሎ ሳይዋረድ እንዳይሞትባቸው ከማሰብ ሳንገድለው እንዳይሞት እንደማለት ያለ ስጋት ነበር። የወታደሮቹ አለቃ ከጭፍሮቹ አንዱን ጠርቶ መስቀሉን እንዲሸከም ማድረግ ቢችልም መስቀል መሸከም ግን የስቅላት ቅጣት አንዱ አካል በመሆኑ አላደረገውም። ከአይሁድ መካከልም በጥላቻና የካህናት አለቆችን በመፍራት ጌታችንን ሊያግዘው ፈቃደኛ የሚሆን ሰው የለም። በዚህ ሁኔታ ላይ ነው እንግዲህ ለጉዳዩ እንግዳ የሆነው የቀሬናው ስምዖን በዚያ ሳልፍ የወታደሮቹ አለቃ ዓይን ውስጥ የገባው። ሮማውያን በግዛታቸው ውስጥ ያለ ማንኛውንም ሰው የማዘዝ ስልጣን ስለነበራቸው ይህንን የቀሬና ሰው ጠርተው መስቀሉን እንዲሸከም አስገደዱት። ስምዖን በዚያች ዕለት ከቤቱ የወጣው በዓል ለማክበርና ሌሎች ጉዳዮችን ለመፈጸም እንጂ መስቀሉን ለመሸከም አስቦ አልነበረም። ወደ ቀራንዮ መንገድም የመጣው በዚያ በኩል ለማለፍ ሲል ብቻ ነበር። ሰው ካሰበበት ስፍራ አይውልምና ይህ የገጠር ሰው ባልጠበቀው ሁኔታ የመድኃኔ ዓለም ክርስቶስን መስቀል የተሸከመ ብቸኛው ሰው ሆነ። ይህም አጋጣሚ ሳይሆን በክቡር ወንጌል ስሙ ይጻፍ ዘንድ ጸጋ እግዚአብሔር የጠራችሁ የተመረጠ ሰው ስለሆነ ነው። ምንም እንኳን ድርሻው ለጥቂት መንገድ ማገዝ ብቻ ቢሆንም በሰው ልጅ የመዳን ታሪክ ውስጥ ግን ስሙ በበጎ የሚጠቀስ ታላቅ ሰው ሆነ። በእርግጥም ይህ ቀሬናዊ ምንኛ የታደለ ነው! የክርስቶስ ወዝና የደሙ ነጠብጣብ ያረፈበትን ቅዱስ መስቀል እንደ ንግሥት እሌኒ ደመራ አስደምሮ ሳያስቆፍር በዕለቱ በእጆቹ ለመዳሰስ የበቃ ሰው። ከ13ቱ ምዕራፎች አንዱን ምዕራፍ ጌታችንን በመከራው ወቅት ያገዘና እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለውን ጌታ ሸክም ተቀብሎ ለማቅለል የታደለ ሰው። የመስቀሉን ክብደት በትከሻው የመዘነና ጌታ ምን ያህል እንደከበደው ከማንም ሰው በላይ
ተግባራዊ ምስክር ሊሆን የቻለ ስምዖን ምንኛ እድለኛ ነው። የዮና ልጅ ስምዖን ጌታውን አላውቅም ብሎ በሸሸበት ዕለት የቀሬናው ስምዖን መስቀሉን መሸከሙ ምንኛ መታደሉ ነው። ለመጀመሪያዋ ቤተ ክርስቲያን ምእመናንና ለሐዋርያትም ጭምር ስለ ጌታችን መስቀል ክብደት፣ ስፋትና ርዝመት ለመናገር የሚችል ብቸኛ የነገረ መስቀል ሊቅ ስምዖን ምንኛ የታደለ ነው። ስምዖን የመጣው ከአሕዛብ ሀገር ከምድር አፍሪካ መሆኑ ደግሞ ሊቃውንት ያስተዋሉት ሌላው ቁም ነገር ነው። በወንጌል የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ተብሎ እንደተጻፈ እስራኤላውያን መሲሁን መስቀል አሸክመው ሲረግጡት ከአሕዛብ ሀገር የመጣው ስምዖን ግን መስቀሉን ለመሸከም ክብር በቃ። ዮሐንስ 1 ቅዱስ ኤፍሬም እንዲህ ይላል፣ በረከቶችን ሁሉ ይዞ የመጣው ክርስቶስን በቅናታቸው አንቀበልም ብለው በረከታቸው ወደ አሕዛብ ወርውረዋልና መስቀሉን የመሸከምን እድል ለአሕዛብ አሳልፈው መስጠት ይገባቸዋል። ጌታችን ከጲላጦስ ግቢ ተፈርዶበት እንደወጣ መስቀሉን አሸክመውት ነበር። ስምዖን አንዲት ምዕራፍ ያህል ካገዘ በኋላ ዳግመኛ ጌታችን ተሸክሞ እስከ ቀራንዮ ወጥቷል። በዚህም መሰረት ስምዖን የተሸከመው አንድ ምዕራፍ ሲሆን ጌታችን የተሸከመው 7 ምዕራፎች ያህል ነው። በሕይወታችን የቱንም ያህል መከራ ሊደርስብን ይችላል። እኛ የምንሸከመው መከራ ግን ጌታችን ስለኛ ከተቀበለው መከራ አንጻር ሲታይ መጠኑ 1/8 ያህል ነው። ስለ ጌታችን ሕማም እያሰብን መከራን ታግሶ በጾም በጸሎትና በስግደት ይኖር የነበረው ታላቁ መነኩሴ አባ ጳቁሚስ በአንድ ወቅት እየጸለየና እየሰገደ ሳለ ጌታችን ተገልጦለት ነበር። አባ ጳቁሚስም ከመድኃኔዓለም በፊት በግንባሩ ተደፍቶ እየሰገደ ጌታዬ ሆይ አንተም ብዬ የምሆነውን አየህልኝን ብሎ ጠየቀው። ጌታችንም እኔ አንተም ብዬ የሆንኩትን ብታውቅ ኖሮ ይህም ባላልክ ነበር ብሎ መልሶለታል። ክርስቲያናዊ ሕይወት መከራን የመታገስ ሕይወት ነው። ጌታችን መስቀሉን ከተሸከመ በኋላ አሳልፎ ለስምዖን እንደሰጠው ለእያንዳንዳችን በሕይወት የሚሰጠና የምንሸከመው አንድ መስቀል አለን። የክርስቶስን መስቀል ተቀብሎ የተሸከመው ስምዖን ከጌታችን መከራን ተቀብሎ በእሳት በስለት የተፈተኑትን የመጀመሪያዎቹ ክርስቲያኖች ሰማዕታት ምሳሌ ነው። ከዚህም በኋላ ደግሞ እሳትና ስለት ባይገጥመንም በሕይወት ዘመናችን የረሃብ፣ የደዌ፣ የስደት፣ የራቁትነት፣ የማጣት፣ የፍርሃት የመሳሰለ ሁሉ መስቀል በሕይወታችን ውስጥ ይገጥመናል። ሐዋርያው ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ እንዳለው በአጭር ዘመናችን መስቀላችንን ታግሰን ብንሸከም ለዘላለም እረፍት እንበቃለን። ሮሜ 8 እንደ ስምዖን ታግሰን መሸከም ከቻልን ስማችን በሰማያዊ መጽሐፍ ይጻፋል። ራእየ ዮሐንስ በበጉ ደም ልብሳቸውን ያጠቡ ካላቸው ከነዚህ ቅዱሳን ጋርም እንኖራለን። ከሽማግሌዎቹ አንዱ መልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህም አይጠሙም። ፀሐይ ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። ራእይ 7 የቀሬናው ስምዖን በዚያች ዕለት መስቀሉን በመሸከሙ ለራሱና ለብዙዎች የቀሬና ሰዎች ወደ ክርስትና መመለስ አንድ ምክንያት ሆነ። ከቀሬና ሰዎች ከራሳቸው አልፈው ለሌላው የሚሰብኩ ክርስቲያኖች ተገኝተዋል። ለእነርሱ ግን
የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታ የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል ሐዋርያት 11። በዚያች የስቃይ ሰዓት የጌታችንን መስቀል የተሸከመው ስምዖንም በረከቱ ከራሱ አልፎ ለቤተሰቡ ተረፈ። በዚህም የተነሳ ወንጌላዊው ማርቆስ ወንጌሉን በሮማይስጥ ሲጽፍ ስምዖንን የጠራው በቀሬና ሰውነቱ ብቻ አልነበረም። በሮማና በክርስቲያኖች ዘንድ ታዋቂ በነበሩ በልጆቹ ስም የአሌክሳንድሮስና የሩፎስ አባት ብሎ ጠርቶታል። ማርቆስ 15። መስቀሉን ታግሶ የተሸከመው እድለኛው ስምዖን መስቀል በመሸከሙ ልጆቹን የሚያስጠራ አባት ብቻ ሳይሆን በክርስትናቸው የሚታወቁት ልጆቹ የሚጠራ አባትም ለመሆን በቃ።